ከኢማን ወጥተዋል ምንላቸው ሰዎች ضوابطን ጠብቀን ሸሪዓዊ መመሪያዎችን ጠብቀን መርህን በትክክል ተከትለን ቁርአናዊና ሐዲሳዊ መርህን ዑለማዎችም ደግሞ ከቁርአንና ከሐዲስ ያወጣጧቸውን መርሆች ተከትለን መሐቅ ከኢስላም የወጡትን ከኢስላም ወጥተዋልና ይመለሱ ብለን ማለት هذا حق واجب شرعي ይሄ ግዴታ ነው ሐቅም ነው ሸሪዓን መከተልም ጭምር ነው። በዚህ ተቃራኒ ግን መተን ሰዎች መተው ያለ ضوابط የሸሪዓዊ መመሪያን መሰረት ሳያደርጉ መነሻ ሳያደርጉ በገፍና በጥቅል የማክፈር ሂደት ይሄ ሸሪዓው መዝሙም ያደረገው ያወገዘው ረሱሉላህ ሰለላሁ ዐለይሂ ወሰለም ያስጠነቀቁን ነገር ነው። አንድን ሐዲስ በልቅ እናከፍራለን ሚሉ አናከፍርም ሚሉ በልቅም ደግሞ አናከፍርም ሚሉ ሲጠቀሙበት እናየዋለን። ሐዲሱን በትክክል የሚረዳው ሰው ግን ለወሰጥ መሃሉን መስመር ይዘው ለሚሄዱ ሰዎች ነው ማስረጃ የሚሆነው። አናከፍርም ብለው ሙሉ ለሙሉ ተክፊር የሚባለውን ነገር መዝሙም አድርጎ ማክፈር የሚባል ነገር የተወገዘ ነገር ነው ብለው ለሚናገሩ ሰዎችም እነሱ ላይ ነው ማስረጃ የሚሆንባቸው ሐዲሱ ሲጠቀሙበት እናያለን። ያለ ሐቅ የሚያከፍሩ ሰዎች ደግሞ በልቅ የሚያከፍሩ ሰዎች እነሱም ላይ ማስረጃ ይሆንባቸዋል ሐዲሱ። ስለዚህ ለማን ነው ማስረጃው? ማስረጃነቱ መሳሪያ አድርገው ሊጠቀሙት የሚችሉት አህሉ ሱነቲ ወልጀማዓ ናቸው። ضوابط ተክፊርን በትክክል አውቀው አይ አናከፍርም ሙሉ ለሙሉም ሳይሉ አይ በጥቅል እናከፍራለንም ሳይሉ ከኢስላም የወጣውን ከኢስላም ወጥቷል ብለን በትክክል እንፈርዳለን ብለው ለያዙ ሰዎች ማስረጃ ነው። ይሄ ሐዲስ በብዙ ሪዋያዎች መጥቷል። ረሱሉላህ ሰለላሁ ዐለይሂ ወሰለም ይላሉ من قال لأخيه يا كافر فقد باء بها أحدهما إن كان كما قال وإلا رجعت عليه አልፋዞቹ የተለያዩ ናቸው ብያለሁ። ሐዲሱ በብዙ ለፈዞች ተዘግቧል። እንደ ማዕና ሲመጣ ሁሉም አንድ አይነት ማዕና፣ አንድ አይነት ትርጉም፣ አንድ አይነት መልእክት ያለው ነው። ምንድነው ሐዲሱ? من قال لأخيه يا كافر ለወንድሙን አንተ ካፊር ያለው ሰው ለሙስሊም ወንድሙ ነው እንደው ለወንድሙ የሚል ለፍዝ ይዘን እንምጣና ዛሂራን በዛሂር ሲታይ ከሱ ጋር የሱ ዲን ላይ ነኝ ለሚል ማለት ነው። ሁለት አይነት ነገሮች ስላሉ ከኋላ ይብራራል። ወንድሙን አንተ ካፊር ያለው ሰው فقد باء بها احدهما ከሁለት አንዳቸው ገብተውበታል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ቃል ወጥቷል አይደል? አንተ ካፊር ማለት ዑለማዎች فقد باء بها احدهما የሚለው باء بالإثم ማለት ነው። باء بالتكفير ማለት ነው። ዝርዝር አለው። إن كان كما قال النبي صلى الله عليه وسلم ተናጋሪው እንዳለው ከሆነ ያ ካፊር ሲለው ያ ሰውዬ ካፊር ሆኖ ከሆነ ጀዋቡ ሙቀደር ነው እዚህ ውስጥ فلا بأس فلا إشكال فلا مانع فلا حرج فهو كما قال فلا إثم فلا ضرر ብዙ ነገር ተቅዲር ልናደርግ እንችላለን እዚህ ጋር إن كان كما قال እንዳለው ከሆነ በትክክል ያ ሰው ከኢስላም ስለወጣ ከሆነ ያ ካፊር ያለው ምንም ችግር የለው صواب حق የተናገረው ነገር ትክክል ነው። እውነታውን ነው የገለጸው። ዚና የሰራን ሰው አንተ ዝሙት ነው የሰራኸውና ትቀጣለህ ቢለው እኮ ወንጀለኛ አይባል። የሰረቀን ሰው አንተ ሌባ ነህና የስርቆት ሐድ ይተገበርብሃል ሸርጡን አሟልቶ ቢባል ምንም خلل የለም፣ ምንም ችግር የለም። إن كان كما قال أي لا بأس لا حرج فهو مصيب ተናጋሪው ምንም የለበትም እውነታውን ነው የተናገረው። ይሄ አረፍተ ነገር إن كان كما قال ከጀዋቡ ሙቀደር ከሆነው ጀዋቡ ጋር ምን ያስይዛል? التكفير بحق እንዳለ ያስይዛል። قد يقول المسلم لأخيه يا كافر فيكون مصيبا عند مسلم لو عندمو أنت كافر للو يشلال وإم لا عند سو أنت كافر للو يشلال ያ ያለው ነገር ቦታው ላይ ሆኖ ሊገኝ ይችላልና ምንም ችግር የለበትም።
هذا دليل للتكفير بحق وإلا ميلون عرفت نقر لمكوها لا يمتمني وإلا على الزياسة أنت كافر سلو إن لم يكن كما قال وإن لا يعني وإن لم يكن كما قال مالتنا كافر سلو كافر يالهونا نندزابلوك هنا كافر يالهونا يال حق يكفروك هنا رجعت عليه حارت عليه عادت عليه ألفاظ بزوك قالوا تشلو ወደ ዚህኛው ወደ ተናጋሪው ይመለሳል ይላሉ ወደ ተናጋሪው የሚመለስበት ነገር ዑለማዎች አብራርተዋል ይሄም ضوابط ስላለው ወደ ተናጋሪው ይመለሳል የተባለው ወይ ኩፍር ነው ሙስሊምን ንጹህ ሙስሊም ምንም አይነት ኢዕቲቃድ ላይ ችግር የሌለበት ሙስሊም ፋሲቅም ያልሆነ ነው ለተሽቢህ ነው ሊያመሳሰለው ፈልጎ ነው እንኳን እንዳይባል ከካፊር ጋር لا ተሸቡህ የሌለው መመሳሰል የሌለው ሙስሊም ሰጋጅ አላህ የሚፈራ ተውሂዱን ንጹህ የሆነ ሙስሊም አንተ ካፊር ቢለው ትርጉሙ ምን ይሆናል አንተ ያለህበት ዲን እኮ ኩፍር ነው እንደማለት ይሆናል ስለዚህ እስልምናን ኩፍር እንደማለት ይሆንበትና عادت عليه የሚለው ኩፍሩ ነው ወደዚህ ሰው የሚመለሰው ይላል ወደ ተናጋሪው ይከፍራል ስለዚህ አንዳንድ ያለ ሐቅ ማክፈር ያከፍራል ማለት ነው ያለ ሐቅ ማክፈር ወደ ሰውየው ይመለስበትና ካፊር ያደርገዋል ሌላኛው احتمال ወደ ሰውየው ይመለሳል የተባለው احتمال ምንድነው ኢስም ነው وهو الاسم الكبير ከባድ የሆነ ወንጀል خطيئة كبيرة ወደ እሱ ሊመለስ ይችላል እንዴት ሲባል አንተ ካፊር ሲለው ምናልባት ሙተአዊል ሆኖ ይሁን ነገሮችን ሲሰራየውና ይሄን መስራት እኮ ከእስላም ያስወጣል ብሎ ገመተ ተናጋሪ ሰው አላወቀም ይህ ሰው ማዕዙር የሚሆንበት ወይ ነው ማይከፍርበት ወጅሆች እንዳሉ አልተረዳም ለምሳሌ አንዲትን ቃል ተናገራት ይቺ አንድ ቃል 100 ትርጉሞች ቢኖሯት ከ100 ትርጉሞቿ ውስጥ 99 ትርጉም ኩፍር ቢሆን አንዱ ትርጉም ኩፍር ባይሆን ያ የተናገረውን ሰውዬ በቀጥታ ከፍረሃል ብሎ ማክፈር አይቻልም ለምን አላወቅንማ ምንም እንኳን የመክፈሩ ንስባ ግምት 99% ቢሆንም እንኳን አንዲት ግን ላይከፍርበት የሚችልበት አንዲት ፐርሰንት አለች ምን እናውቃለን ያችን ትርጉም አስቦ ቢሆንስ የተናገረው ስለዚህ ሰውየው ቸኮለና አንተ ከፍረሃል አለው ወይም ያ ካፊር አለው ያንን ቃል ሲሰማ ሰውየው የገመተው ግምት ምንድነው ያ ሰውዬ ከነዚያ ከኩፍር ትርጉሞች አንዱን አስቦ ሊሆን ይችላል በሚል ነው ነገር ግን ቸኩሏል وليس له ان يستعجل كافر ለማለት መቸኮል አልነበረበት ያ ሰው ሲጠየቅ እኔ እኮ የቀሰጥኩት ይሄኛውን ማዕና ነው ብሎ ኩፍር ያለውን ትርጉም እንዳሰበ ነገረን ያለ ሐቅ ነው ያከፈረው ማለት ነው ان كان كما قال ጨረስና አይደለ والا ያለው ላይ ሰውየው ወድቋል ማለት ነው ይሄ ሰውዬ አንተ ካፊር ያለው ላይ ያለ ሐቅ አክፍሮታል ግምት ቢሆንም ምን ይሆናል ወንጀል ወደሱ ይመለስበታል አሊያም በጅህልና ለምሳሌ አንድ ሰው ራሱን አጠፋ ራስን ማጥፋት እስልምና ላይ ሐላል ነው እስካልተባለ ድረስ ኩፍር አይደለም ولا نكفر احدا بذنب ما لم يستحل له ብዙ ዑለማዎች የተናገሩት ነገር እነ ጧሐዊይም እነ አሽዓሪይም እነ ሻፊዒይም አኢመቱ الهدى ትልልቆቹ ተናገሩት ولا نكفر احدا بذنب يعني ولا نكفر احدا من اهل القبلة بذنب ما لم يستحل له سلام عصيام يا ربت ወንጀል ሰርቷል ብለን አናከፍረው አንድ ማህይም ግን ተነሳና ለከሌ ራሱን አጠፋ ሲባል ይሄ ካፊር አለው በሱ ግምት ራስን ማጥፋት ኩፍር ነው ብሎ ገምቶ ነው በሱ ግምት ራስን ማጥፋት ከእስላም ያስወጣል ብሎ ገምቶ ነው እንደዛ ያለው ይሄን ሰው የምን ለዋለን عصيت ربك وقعت في ذنب لولا والا رجعت عليه يتبالوا هون باثم باء بالاثم ወንጀል ወደሱ ተመለሰበት ኃጢያት ወደሱ ተመለሰበት ለምን ያለ ሐቅ ነውና ካፊር ያለው
ስለዚህ ይሄ ሐዲስ 3 መልእክቶች አሉት ማለት ነው። አንደኛው በሐቅ ማክፈር ምንም ሐረጅ እንደሌለው፣ ሁለተኛው ያለ ሐቅ ማክፈር ኩፍር ላይ ሊጥል እንደሚችል፣ ሶስተኛው ያለ ሐቅ ማክፈር ምናልባት ተአዊል ያለው ከሆነ ሰውዬ መስሎት በጅህልናው ተመሳስሎበት ከሆነ ተናጋሪ ወንጀል ላይ ከባድ ወንጀል ላይ ሊጥል እንደሚችል ዑለማዎች 3ቱን ማብራርተዋል።